በአፋርና በሶማሌ ክልል ህዝቦች መካከል የሚከሰቱ ግጭቶችን በዘላቂነት ለመፍታት ከፌደራል የጸጥታ ኃይል ጋር በጋራ ለመስራት መስማማታቸውን የሁለቱም ክልሎች አመራሮች ተናገሩ። የክልል መንግስታት ወደ ጋራ አጀንዳ ከመምጣት ይልቅ ራሳቸውን የቻሉ ሀገሮች እየመሰሉ ነው ተባለ። ፕሬዝዳንት ዶናልድ ትራምፕ ቱርክ በኩርድ ታጣቂዎች ላይ የከፈተችውን ጥቃት ወደ ጎን በማድረግ ለ5 ቀናት ለተኩስ አቁም መስማማቷን ተናገሩ። የሚሉት አበይት ነጥቦች ናቸው። ጤና ይስጥልን፣ እንደምናመሻችሁ። 2 ሰዓት ነው። ይህ ኢቲቪ 57 የኢትዮጵያ ቴሌቪዥን የዜና ሰዓት ነው። ሰለሞን ኃይለ ኢየሱስ ነኝ። አብራችን ቆዩ። ክብርት ፕሬዝዳንት ሳህለወርቅ ዘውዴ የወደቁትን አንሱ የነዳያን መርጃ ማህበር በመባል የሚታወቀውን የአረጋውያንንና አቅመ ደካሞችን የሚረዳ ማህበርን ጎበኝተዋል። ማህበሩ ከ21 ዓመታት በፊት በአንድ ሰው ራዕይ የተመሰረተ ሲሆን ከ200 በላይ ተረጂዎችም ያሉት ነው። ክብርት ፕሬዝዳንት ሳህለወርቅ ዘውዴ ታዲያ የተሰራውን ስራ አድንቀው ይህንን መልካም ምሳሌ የሚሆን ስራ በሚችሉት ሁሉ እንደሚደግፉ ቃል ገብተዋል። በአፋርና በሶማሌ ክልል ህዝቦች መካከል የሚከሰቱ ግጭቶችን በዘላቂነት ለመፍታት ከፌደራል የጸጥታ ኃይል ጋር በጋራ ለመስራት መስማማታቸውን የሁለቱም ክልል አመራሮች ተናገሩ። ጠቅላይ ሚኒስትር አብይ አህመድ ከአፋርና ሶማሌ ክልል አመራሮች ጋር የመከላከያና የሰላም ሚኒስቴር አመራሮች በተገኙበት በጸጥታ ጉዳይ ዙሪያ ውይይት አካሂደዋል። ሙሉ ግርማይ ዝርዝሩን ይዟል። በአፋርና በሶማሌ ክልል አጎራባች ህዝቦች መካከል በየጊዜው ግጭት እየተፈጠረ በሰውና በንብረት ላይ ጉዳት እየደረሰ ነው። ባሳለፍነው ቅዳሜም በሁለቱ ህዝቦች አጎራባች ላይ ችግር ተከስቷል። ይህም የሁለቱንም ክልል አመራሮች ያሳዘነ ድርጊት መሆኑን ገልጸዋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በተደረገው ውይይትም የሁለቱ ክልል አመራሮች ከፌዴራል መንግስት ጋር በመቀናጀት በአካባቢው በዘላቂነት ሰላምን ለማስፈን እንደሚሰሩም ተናግረዋል። በዚህ ውይይት መሰረትም የተቀመጡ አቅጣጫዎች አሉ። የመፍትሄ አቅጣጫዎች እነዛን ለመተግበር ሁለቱም ክልሎች ተስማምተዋል። እንደዚህ አይነት ግጭቶች ተመልሰው እንዲያመጡም ጠንክረን እንሰራለን። የሁለቱ ህዝቦችንም ለማቀራረብ በበለጠ ለማቀራረብ ህዝባዊ ኮንፈረንሶች ለማካሄድና ውይይቶች በተለያዩ ደረጃ ለማካሄድ ተስማምተናል። ይህንን ሁኔታ ለማስቆም ሁላችንም የየራሳችን ድርሻ እየተወጣን እንደ አፋር ብሔራዊ ክልላዊ መንግስትም ህዝብም በዋናነት በዘላቂነት ይህንን ጥፋት ማለትም የህዝብ የነፍስ ማጣት ሁኔታዎች በዋናነት መፍትሄ የሚያገኝባት ሁኔታዎችም በራሳችን ደረጃ የራሳችን ድርሻ መወጣት እንዳለብን ነው። ሁለቱም አብረው በሚኖሩ ወንድማማች ህዝቦች ላይ ሰላም እንዳይሰፍን የሚፈጠሩ ግጭቶችን ፖለቲካዊ ገጽታ እንዲኖሩ የሚያደርጉ ኃይሎች ስለመኖራቸው የተናገሩት የሶማሌ ክልል ምክትል ርዕሰ መስተዳደር አቶ ሙስጠፌ መሐመድ የሚዲያዎች የዘገባ ሁኔታም ሊስተካከል ይገባል ብለዋል። በዚህ ግጭት ምክንያት የፖለቲካ ትርፍ ለማግኘት የሚዳዳቸው የሚፈልጉ ኃይሎች መኖራቸው ግልጽ ነው። ከሰሞኑም ሲታይ የነበረው ይሄ ሁኔታ ነው። የተለያየ ስያሜ በመስጠት የግጭቱን ገጽታ ለመቀየር ለማስመሰል የሚደረጉ ነገሮች አሉ። እነዚህም ጠቃሚ አይደሉም። በሚዲያ በኩልም ጥንቃቄ ሊደረግ ይገባል። ግጭት በተፈጠረ ቁጥር ያልሆኑ ትርክቶችን ማውጣት አስፈላጊ አይደለም። በአብዛኛው በአርብቶ አደርነት ህይወታቸውን የሚመሩት የአካባቢ ነዋሪዎች መገፋፋትን አቁመው ተሳስበው እንዲኖሩ መሰራት እንዳለበትም የአፋር ክልል ርዕሰ መስተዳደር አቶ አወል አርባ ገልጸዋል። ነባር የህዝብ እሴቶቻችን ጨምረን አሁን የአመራር ኮሚትመንት ጨምረንበት ወደ አንድ የማውጣት ነው። በቃ መገፋፋት እንዲቆም አድርገን ህዝብ ወደ ሁሉም በነጻነት የሚኖርበት በነጻነት ተሳስበው የሚኖርበት ሁኔታ መፈጠር አለ። ግጭት በተከሰተበት ቦታ በፌዴራል የጸጥታ ኃይል መሪነት ከግጭት ነፃ ማድረግ እንዲሁም የቦታ ይገባኛል ጥያቄዎችን በህገ መንግስቱ መሰረት እንዲፈጸም በውይይቱ ከተቀመጡ የመፍትሄ አቅጣጫዎች መካከል መሆናቸውን አቶ ሙስጠፌ መሐመድ ተናግረዋል። ጸጥታን በተመለከተ የፌዴራል አካላት ከኛ ጋር አብሮ የሚሰሩት ስራ አለ። ያንን ሁለቱም ክልል ተባብሮ እንዲሰሩ መመሪያ ተቀምጧል። ያን መመሪያ መፈጸም ነው በዋናነት መጀመሪያ። ያን ኤሪያ ከግጭት ነፃ የማድረግ ስራ መሰራት አለበት ነው በፌዴራል መሪነት። ይህን ሁለቱም ክልሎች ሳያደናቅፉ መተግበር አለባቸው። አንደኛ። ሁለተኛ የህዝብ ጥያቄና የመሬት ይገባኛል ጥያቄ የሆኑ ጉዳዮችን በህግ አግባብና በህገ መንግስቱ መሰረት እንዲፈቱ ለሚመለከታቸው አካላት ዴሌጌት አድርጎ ሰጥቶ መተባበር። ይሄ ነው የተቀመጠው አቅጣጫ
የአፋር ክልል ርዕሰ መስተዳደር አቶ አወል አርባ ባሳለፍነው ቅዳሜ የተፈጸመው ግጭት እየተጣራ ቢሆንም የሁለቱ ክልል አመራሮች ኃላፊነትን በመውሰድ በጋራ እንሰራለን ብለዋል። ጉዳት ከሶማሌ ሳይድ ከአፋር ሳይድ ጉዳት አለ። ስለዚህ አሁን ከአፋር ሳይድ ያለውን ብቻ ሳይሆን የአፋር ከሶማሌ በኩል እንደራሳችን እንደ አንድ ዜጋ ነው መወሰድ ያለበት። ከሶማሌ ሳይድ እንደ ዜጋ ነው መወሰድ ያለበት። በዚህ አንጻር በኃላፊነት ስሜት የጋራ ስራ መስራት የሚያዋጣ ነው። ግጭቶች በሚነሱባቸው አካባቢዎች የኮንትሮባንድ ነጋዴዎች መንቀሳቀሻ በመሆኑ የአካባቢውን ሰላም ለማስጠበቅ በትኩረት መሰራት እንደሚገባም የሁለቱም ክልል አመራሮች እምነት ነው። የአረንጓዴ አሻራ እንክብካቤን ለማስቀጠል ዛሬ ከሰዓት ጠቅላይ ሚኒስትር ዶክተር አብይ አህመድ በሲኤምሲ አደባባይ አቅራቢያ ከወራት በፊት የተከሏቸውን ችግኞች ውሃ ጠጥተዋል። ይህ ደግሞ ሁሉም ኢትዮጵያውያን የተከሏቸውን ችግኞች እንዲከባከቡ መልእክት ማስተላለፍ ነው። ጠቅላይ ሚኒስትሩ ከዚህ ቀደም በልደታ አካባቢ የተተከሉ ችግኞችን ውሃ ማጠጣታቸው የሚታወስ ነው። ባለፈው ክረምት በችግኝ ተከላ ላይ የተሳተፉ የተለያዩ የማህበረሰብ ክፍሎች የችግኝ መንከባከብ መርሃ ግብር በማካሄድ ላይ እንደሚገኙ የዘገበው ቶማስ ኃይሉ ነው። በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ በሲኤምሲ አደባባይ ተገኝተው ችግኞችን በመንከባከባቸው መደሰታቸውንና ሁሉም ኢትዮጵያውያን ችግኞችን መንከባከብ እንደሚገባቸው ሪፖርተራችን ቶማስ ኃይሉ ያነጋገራቸው የሲኤምሲ አካባቢ ነዋሪዎች ተናግረዋል። አስተያየታቸውን ተጋትለን እንመለሳለን። በጣም ደስ ብሎኛል። በጣም ነው ደስ ያለኝ። በእኔ በተፈጠርኩበት ዘመን ሰዓት አንድ ቀን ጠቅላይ ሚኒስትር ላይ እንደዚህ አይቼ አላውቅም፣ በአካል ማለት ነው። በጣም ነው ደስ ያለኝ። ደስታ ተሰምቶኛል። አለበት እኛም እንከባከባለን። በየእንትን ስራ አለን። አሁን በየስራችን ወጥተን የተከባከብን ነው ያለ ነው። አሁን በፊት እዚህ ጋር ብታይ በጣም አስቸጋሪ ነበርና ሰው ሁሉ እዚህ ሲመጣ መቀመጫ የለም። እዚህ በቃ ሽንት ቤት ነበር ይሄ። አሁን ግን ይሄ እንደዚህ አምሮበት ስታይ ሰው ሁሉ በጣም ደስ ይላል። አይንህ ራሱ በጣም ያረካል። ስለዚህ እኛም ደግሞ እሳቸውን በሚያደርጉት ጥረት እኛም ደግሞ እሳቸውን ተከትለን ይህንን ነገር መንከባከብ አለብን ብለን የራሳችን ብለን ይህንን ነገር እንንከባከበዋለን። አጋጣሚ ዶክተር አብይ እነዚህ ጋር ሳየው ደስ አለኝ። በህይወቴ እንደዚህ አይነት ነገር አይቼ አላቅም። እንደ ሁሉ ጊዜ ይሄው እንትን መንግስት አለ፣ ግን እንደዚህ አይነት ነገር አይተን አናቅም። ባለፈም ሲያጠጣ አይተናል፣ በአካል ባናየውም በቴሌቪዥን። አሁን ዛሬ ደግሞ ደስ የሚል ነገር በአካል አይተንዋል። በጣም ደስ ይላል። እድሜና ጤና ይስጠው። አለብን እንጂ እኛም እኮ አሁንም ችግኝ እያንከባከብን ነው። በጣም ደስ እንደዚህ አይነትም አይተን አናቀመኛ እና በጣም የሚገርም ነገር ነው ይሄ። በፊት እንደዚህ አይነት አላየንም። አሁን ግን በጣም ጥሩ ነገር እየቀረበ ነው። ደስ ይለናል። ለአካባቢው ጥሩ ውበት ነው። እኛም ደግሞ እዚህ አካባቢ ስለሆነ ይህን ነገር በጣም እናንከባከባለን። እናመሰግናለን። ከኢትዮጵያ ቴሌቪዥን ኢቲቪ 57 እንደቀጠለ ነው። አሁን ደግሞ ከኢህአዴግ ምክር ቤት ጽህፈት ቤት የተሰጠ መግለጫ ደርሶናል። የመግለጫውን ሙሉ ቃል እንደሚከተለው አቀርበዋለሁ። ኢህአዴግን ከግንባርነት ወደ አንድ ህብረ ብሔራዊ ውህድ ፓርቲ የማሸጋገሩ ጉዳይ በ1996 ዓ.ም ከተካሄደው አምስተኛው ድርጅታዊ ጉባኤ ጀምሮ በተከታታይ በተካሄዱት የድርጅቱ ጉባኤዎችና የተለያዩ ድርጅታዊ መድረኮች ሲነሳ የቆየ ጥያቄ እንደሆነ ይታወቃል። በሁሉም የኢህአዴግ መድረኮች በውህደቱ አስፈላጊነት ላይ ስምምነት እየተያዘበት የሄደ ሲሆን በጉባኤዎቹ በተቀመጠው አቅጣጫ መሰረትም ውህደቱን በጥናት ላይ ተመስርቶ ለመፈጸም የሚያስችሉ እንቅስቃሴዎች ሲደረጉም ቆይተዋል። ይልቁንም በቅርቡ ጊዜያት በተካሄዱ ጉባኤዎች ይነሳ የነበረው ቁልፉ ችግር በአፈጻጸሙ ላይ የታየው ከፍተኛ መጓተት ነበረ። በተለይም ባለፈው ዓመት በሐዋሳ ከተማ በተካሄደው 11ኛው ድርጅታዊ ጉባኤ የጥናት ስራው በቶሎ ተጠናቆ የኢህአዴግ አባልና አጋር ድርጅቶች ውህደት ፈጥረው አንድ ጠንካራ ሀገራዊ ፓርቲ እንዲፈጠር ውሳኔ ተላልፏል። በሂደቱ የአጋር ድርጅቶችም ተሳትፎ ተጠናክሮ እንዲቀጥል አቅጣጫም ተቀምጧል። ይህ በእንዲህ እንዳለ እስከ ቅርብ ጊዜ ድረስ የውህደቱ አቀንቃኝ ሆኖ ውህደቱን ሲመራ የነበረው ህወሓት በአሁኑ ወቅት ውህደቱን በተመለከተ አሉታዊ ገጽታ ያላቸው ተደጋጋሚ መግለጫዎችን በማውጣት ላይ ይገኛል። ምንም እንኳን ጉዳዩ በሂደት ላይ ያለና ያልተቋጨ በመሆኑ በዚህ ወቅት መግለጫ መስጠትም ሆነ በሚወጡ የተሳሳቱ መግለጫዎች ላይ መልስ መስጠት አስፈላጊ አይደለም በሚል እምነት ጉዳዩን በዝምታ ለማለፍ የተሞከረ ቢሆንም የተሳሳቱ መረጃዎች ተደጋግመው ሲወጡ ችላ ማለት ደግሞ ህዝቡ ውስጥ መደናገርን ሊፈጥር የሚችል መሆኑን ግምት ውስጥ በማስገባት ለህዝቡ ጠቅለል ያለ መረጃ መስጠት አስፈላጊ ሆኖ ተገኝቷል። ህወሓት እንደ ድርጅትም ሆነ በአንዳንድ አመራሮቹ በተደጋጋሚ የሚሰጣቸው መግለጫዎች
በሁለት መሰረታዊ ምክንያቶች ስህተት ሆነው እናገኛቸዋለን። የመጀመሪያው ስህተት ከድርጅት አሰራርና ዲሲፕሊን ጋር የተያያዘ ነው። በድርጅቱ አሰራርና ሕገ ደንብ መሰረት የግንባሩ አባል ድርጅቶች በማንኛውም አጀንዳ ላይ ውይይትና ክርክር ካደረጉ በኋላ የመሰላቸውን አቋም መያዝና በአቋማቸው ላይ ተመስርተው ክርክራቸውን መቀጠል የተለመደ ጉዳይ ነው። በ2011 ዓ.ም በሐዋሳ ከተማ በተካሄደው 11ኛው ድርጅታዊ ጉባኤ ህወሓትን ጨምሮ ሌሎች አጋርና አባል ድርጅቶች ጥናቱ በአፋጣኝ ተጠናቆ ወደ ተግባር እንዲገባ ያለ ልዩነት ወስነዋል። በውሳኔው መሰረት ተጠንቶ በቀረበው ሐሳብ ላይ ደግሞ ሁሉም ድርጅቶች አስተያየታቸውን ሰጥተዋል። ጥናቱ እንዲዳብርም የበኩላቸውን ተሳትፎም አድርገዋል። በአሁኑ ሰዓት እየተካሄዱ ያሉ ውይይቶችም ከውሳኔ በፊት ጥናቱን የሚያዳብሩ ሐሳቦች የማሰባሰብ ሲሆን በዚህ ደረጃ በተካሄዱ የአመራር ውይይቶች ህወሓትም ሆነ ሌሎች አባልና አጋር ድርጅቶች ተሳትፈዋል፣ አስተያየታቸውንም ሰጥተዋል። የተሰጡት አስተያየቶች ጥናቱን ለማዳበር ወይንም ያልታዩ ጉዳዮች በአግባቡ እንዲዳሰሱ ለማድረግ እንጂ የውሳኔ ወይንም የአቋም ጉዳይ ሆነው የሚቀርቡ አልነበሩም። በመሆኑም ይህ አጀንዳ ገና በጥናት ውጤት ላይ ውሳኔ ያገኘበት ደረጃ ላይ አልደረሰም። የመጨረሻ የውህደት ውሳኔ አሰራሩን ጠብቆ ወደፊት የሚታይ ይሆናል። ጉዳዩ በዚህ ደረጃ ባለበትና የመጨረሻ ውሳኔ ተሰጥቶ የሁሉም ድርጅቶች አቋም ባልተገለጸበት ሁኔታ ህወሓት አስቀድሞ ለብቻው በተደጋጋሚ መግለጫ መስጠቱ የድርጅት አሰራርና ዲሲፕሊንን የጣሰ እንዲሁም ወቅቱን ያልጠበቀ በመሆኑ መታረም ያለበት ጉዳይ ነው። የመግለጫው ሁለተኛው ስህተት ደግሞ ይዘቱ ነው። ህወሓት በተለያዩ መግለጫዎች ደጋግሞ የሚያነሳው ውህደት አሃዳዊ መንግስት ለመመስረት የታቀደ አስመስሎ ማቅረቡ ነው። ፓርቲው ወደ አንድ ወጥ ፓርቲ በሚቀየርበት ወቅት ብሔር ብሔረሰቦችና ህዝቦች ራሳቸውን በራሳቸው የማስተዳደር መብታቸው የሚገፈፍና ፌዴራላዊ ስርዓቱ ፈርሶ አሃዳዊ ስርዓት የሚመሰረት አድርጎ የሚያቀርበው ሀሳብ ለማደናገሪያ ካልሆነ በስተቀር ለመከራከሪያ የሚሆን ተጨባጭ ነገር የለውም። በመሰረቱ የአንድ ሀገር የመንግስት አወቃቀር የሚወሰነው በሁሉም ፖለቲካ ፓርቲዎች ተሳትፎና በኢትዮጵያ ህዝበ ውሳኔ እንጂ በአንድ ፓርቲ ፍላጎት ብቻ ሊሆን አይገባውም። ስለዚህ የኢህአዴግ ውህደት ለብቻው የሀገሪቱን የፌዴራል ስርዓት የሚያፈርስ አድርጎ ማቅረብ ውሃ የሚቋጥር መከራከሪያ አይደለም። ኢህአዴግ ወደ ውህድ ፓርቲ መጥቶ ጠንካራ ህብረ ብሔራዊ ፓርቲ ቢሆን ሀቀኛ ፌዴራሊዝምን እውን በማድረግ እኩልነትና ፍትሐዊ የነገሰባት አንድነቷ የተጠናከረና የበለጸገች ኢትዮጵያን እውን ለማድረግ ይታገላል እንጂ የብሔር ብሔረሰቦችንና ህዝቦችን መብት የሚሸራርፍበት ምንም አይነት ምክንያት የለም። ጥናቱን ያስጠኑት ህወሓትን ጨምሮ ሁሉም የኢህአዴግ አባል እና አጋር ድርጅቶች ሲሆኑ የውህደቱ መነሻ ሀሳብም ሆነ የጥናቱ ውጤት ከአሃዳዊ ስርዓት ጋር ፈጽሞ ግንኙነት እንደሌለው ሁሉም ድርጅቶች በግልጽ የሚያውቁት ጉዳይ ነው። ስለሆነም ጉዳዩን ሁሉም የግንባሩ አባልና አሃድ ድርጅቶች በግልጽ የሚያውቁትና ወደፊት ውህደቱ ቢፈጸም ሁሉም የኢትዮጵያ ህዝቦች በግልጽ የሚገነዘቡት ሆኖ ሳለ እንዲህ አይነት የተዛባ መረጃ መስጠት መሰረታዊ ስህተት ነው። ሌላኛው የመግለጫው ችግር የውህደት አጀንዳውን አሁን ላይ ያለው የለውጥ አመራር በድንገት ያመጣው በሚያስመስል መልኩ ማቅረብ ነው። ከላይ ለመግለጽ እንደተሞከረው የውህደት አጀንዳው መነሳት የጀመረው ረዘም ካሉ ዓመታት በፊት እንደሆነ ይታወቃል። ይህ ደግሞ በድርጅቱ ጉባኤዎች፣ ምክር ቤትና ስራ አስፈጻሚ ስብሰባዎች፣ ቃለ ጉባኤዎች ላይ ተመዝግቦ የሚገኝ እውነታ ነው። ሌላው ቀርቶ በአሁኑ ሰዓት ተጠናቆ ለውይይት የቀረበው ጥናት የተጀመረው አሁን ያለው አመራር ወደ ኃላፊነት ከመምጣቱ በፊት እንደሆነ በግልጽ የሚታወቅ ነው። አሁን ያለው የለውጥ አመራር የሰራው ነገር ቢኖር ለረጅም ዓመታት በልዩ ልዩ ምክንያት ሲጓተት የቆየውን ጥናት እንዲጠናቀቅ በማድረግ ለውሳኔ የሚቀርብበት ደረጃ ላይ ማድረስ ብቻ ነው። ስለሆነም በድርጅቱ ስም በሚወጡ መግለጫዎችም ሆኑ አንዳንድ አመራሮች በሚሰጧቸው ማብራሪያዎች የውህደቱን ሐሳብ አዲሱ የለውጥ አመራር በስልጣን ላይ ለማቆየት ሲል እንዳመጣው አስመስሎ ለህዝብ ማቅረብ የተሳሳተ በመሆኑ ተቀባይነት የለውም። በአጠቃላይ ኢህአዴግን ወደ አንድ ህብረ ብሔራዊ ውህድ ፓርቲ የመቀየሩ ሐሳብ ዋነኛ ምክንያቶች አሁን ያለው የግንባሩ አደረጃጀት አባል ድርጅቶች የጋራ አሰራርን በሚጥሱ ጊዜ የድርጅቱ የውስጥ ጥንካሬ አደጋ ላይ የሚወድቅ መሆኑ፣ የግንባሩ የተጠናከረ ሀገራዊ አንድነት በመፍጠር አንድ የፖለቲካና ኢኮኖሚ ማህበረሰብ የመፍጠር ግቡን በተሟላ ሁኔታ ማሳካት አለመቻሉ፣ አጋር ተብለው የሚጠሩ ድርጅቶችን ከውሳኔ ሰጭነት ያገለልና የሚመሯቸውን ክልሎችና ህዝቦች አቃፊ ባለመሆኑ ማንኛውም የሀገሪቱ ዜጋ በቀጥታ የድርጅቱ አባል ሆኖ መታገል የሚችልበትን እድል የሚሰጥ ያለመሆኑና ሌሎች ተያያዥነት ያላቸው ችግሮችን ለመፍታት የሚያስችል አደረጃጀት እንዲኖር ታሳቢ በማድረግ እንጂ ህወሓት በመግለጫዎቹ ባስቀመጣቸው ምክንያቶች እንዳልሆነ መላው የኢትዮጵያ ህዝቦች እንደሚገነዘቡት እንተማመናለን።
በተጨማሪም ከዚህ አጀንዳ በተያያዘ በቀጣዮቹ ጊዜያት በየደረጃው የሚገኙ የድርጅቱ መዋቅሮች ወይንም መድረኮች የሚወስኗቸውን ውሳኔዎች የድርጅቱ አሰራር በሚፈቅደው ዲሲፕሊን መሰረት ለመላው የድርጅታችን መዋቅርና ለሀገራችን ህዝቦች መረጃውን የምንሰጥና ግልጽ እያደረግን የምንሄድ መሆናችንን በዚሁ አጋጣሚ ለማረጋገጥ እንወዳለን። የኢህአዴግ ምክር ቤት ጽህፈት ቤት ጥቅምት 2012 ዓ.ም አዲስ አበባ። አሁን ደግሞ ከኦሮሞ ዲሞክራቲክ ፓርቲ ኦዲፒ የተሰጠ መግለጫ ደርሶናል። የመግለጫው ሙሉ ቃል ከዚህ እንደሚከተለው አቀርበዋለሁ። የኦሮሞ ዲሞክራቲክ ፓርቲ ኦዲፒ በችግሮች የተከበበው የኢህአዴግ አደረጃጀት የኦሮሞንና የሌሎችን የሀገሪቱ ህዝቦች ጥያቄዎችን ለመመለስ የማይመች መሆኑን ገልጾ ለዜጎች ጥያቄ ምላሽ መስጠት በሚያስችል ደረጃ ማዘመን ተገቢ መሆኑን አስታውቋል። ፓርቲው በሰጠው መግለጫም እንዳስታወቀው በቅርቡ ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት ማግኘትን ተከትሎ የሀገሪቱ ህዝቦች ደስታና ድጋፍ በልዩ አድናቆት ይመለከተዋል። ፓርቲው ይህ ዓለም አቀፍ ሽልማት የፓርቲያችን አመራር የሥራ ውጤትና የህዝባችን የትግል ውጤት ነው ብሎም ያምናል። ትናንት እንደ ፓርቲ አሸናፊ ሆነን እዚህ ደረጃ ላይ የደረስነው የኦሮሞን ህዝብ ይዘንና ከሌሎች የሀገራችን ህዝቦች ጋር ሆነን ነው ያለው የፓርቲው መግለጫ አሁንም ከኦሮሞ ህዝብና ከሌሎች የሀገሪቱ ህዝቦች ጋር በመሆን አሸናፊ ሆነን እንደምንሻገር ጥርጣሬ የለንም ብሏል። ፓርቲው በላከው መግለጫ ፓርቲው በተለያዩ የአመራር እርከኖች ላይ ያሉ አመራሮች በያመለካከትና በተግባር በአንድነት እንዲሰሩ ለማድረግ እንደሚሰራም ገልጿል። እስካሁን ምላሽ ያገኙ የኦሮሞ ህዝብ ጥያቄዎችን መነሻ በማድረግ እስካሁን ደግሞ ምላሽ ላላገኙ የህዝብ ጥያቄዎች ከፍተኛ ትኩረት በመስጠት በአጭር ጊዜ ውስጥ ምላሽ ለመስጠት የሚያስችል አቅጣጫ እንደተቀመጠ ፓርቲው ገልጿል። በርካታ የብሔር ብሔረሰቦች ቋንቋዎች፣ ባህሎች ባሉባት ሀገር ውስጥ የፌዴራሊዝም ስርዓት አማራጭ የሌለው ስርዓት ስለሆነ የኦሮሞ ዲሞክራቲክ ፓርቲ ብዝሃነትን ማዕከል ያደረገ እውነተኛ ፌዴራሊዝምን እንዲገነባና የኢትዮጵያ ህዝቦች እኩልነትና ነጻነት እንዲከበር የማያወላዳ አቋም እንዳለው ፓርቲው ገልጿል። በተለያዩ ችግሮች የተከበበው የኢህአዴግ አደረጃጀት የኦሮሞ ህዝብና የኢትዮጵያ ህዝቦችን ጥያቄ ለመመለስ የማይመች መሆኑ የፓርቲው ማዕከላዊ ኮሚቴ ውይይት ካደረገበት በኋላ ስምምነት ላይ ደርሷል። የኢህአዴግ አደረጃጀትን በማዘመን በዘመናዊ አሰራር የሚመራ ፓርቲ ለመመስረት የአብዮታዊ ዲሞክራሲ ሐሳብን በመደመር ሐሳብ ለመተካት ውይይት ሲደረግበት መቆየቱን ያስታወሰው ፓርቲው የመደመር ሐሳብ ከዚህ ቀደም የነበሩ ስኬቶችን ይበልጥ ለማጠናከርና የሚታዩ ችግሮችን ለመፍታት የአዳዲስ ትውልድ መብትና ጥቅም ያስከብራል ብሎ ፓርቲው እንደሚያምን ገልጿል። ፓርቲው ያስቀመጣቸው አቅጣጫዎች ህዝቡ ያገኛቸውን መብቶች አጠናክሮ ለማስቀጠል የሚያስችሉ መሆናቸው ማህበረሰቡ ለተፈጻሚነቱ ትብብር እንዲያደርግ ፓርቲው ጥሪውን አቅርቧል። የኦሮሞ ዲሞክራቲክ ፓርቲ ኦዲፒ አሁን ደግሞ የደኢህዴን ማዕከላዊ ኮሚቴ ጽህፈት ቤት በደቡብ ክልል ወቅታዊ የፖለቲካ ሁኔታና በድርጅቱ እንቅስቃሴ ዙሪያ ዛሬ አመሻሹን የሰጠው መግለጫ ደርሶናል፣ እንደሚከተለው አቀርበዋለሁ። የማዕከላዊ ኮሚቴው ጽህፈት ቤት ኃላፊ አቶ ሞገስ ባልቻ በመግለጫቸው እንዳሉት በአሁኑ ወቅት የክልሉ ሰላምና ጸጥታ ወደነበረበት እየተመለሰ መሆኑን ተናግረዋል። ከህዝቡ ፍላጎት ጋር የተመጣጠነ የፖለቲካ ስራዎችም በድርጅቱም እየተከናወኑ መሆኑን ነው የተናገሩት ኃላፊው። በ2011 ዓ.ም የነበረው የጸጥታ መናጋት አሁን ላይ የተረጋጋ መደበኛ የልማት ስራዎች በተጠናከረ መልኩ በመከናወን ላይ ስለ መምጣታቸው ኃላፊው ገልጸዋል። ከዚህ ቀደም ስብሰባዎችን ለማድረግ እንኳን አዳጋች እንደነበረ የገለጹት አቶ ሞገስ አሁን ላይ የክልሉ ምክር ቤትም የተሳካ ስብሰባ በሰላማዊ መንገድ ማከናወኑንና ታላላቅ ውሳኔዎችን ማሳለፍ መቻሉን ገልጸዋል። ከአደረጃጀት ጋር በተያያዘ ለሚነሱ ጥያቄዎች ከህብረተሰቡ ጋር የሚደረገው ውይይት እየተጠናቀቀ መሆኑን የገለጹት አቶ ሞገስ የሲዳማ የክልልነት ህዝበ ውሳኔን በተሳካ መንገድ እንዲከናወን ህጋዊ ማዕቀፍ ተዘጋጅቶ ቅንጅታዊ ጥረት እየተደረገበት እንደሆነም አብራርተዋል። ይህንን ልብ በሉ። ከኢትዮጵያ አንዱ አይደለም፣ ኢትዮጵያውያን እንደ አንድ እንጂ። ድሉ የአንድ ወገን አይደለም፣ የሁላችንም ድል። ልብ ብቻውን አይሰራም፣ የደም ስሮችም ደም ገብረዋል። የአርበኞች ጀግንነት ብቻ ሳይሆን ከየአቅጣጫው መሰባሰባቸው ነው። ይህንን ልብ በሉ። በሹክሹክታ የጀመረው
የአድዋ ድል ወሬ ጎርፍ ሆኖ በመላው አፍሪካ በባርነት ለተያዙት ወንድሞቻችን እንዴት እንደደረሰ ከኬንያ እስከ ናይጄሪያ ከሞሮኮ እስከ ናሚቢያ የካቲት 1888 አድዋ ላይ የተለኮሰው የድል ችቦ በደቡብ አፍሪካ ሙሉ የነጻነት ደመራ ሆኖ ተደመደመ። አንድ ሆነን ስንነሳ መዳረሻችን ወሰን አልባ ነው። ይህ የኢቲቪ 57 ዜናችን ነው። በቀጥታ እየተከታተላችሁን ስላላችሁም እናመሰግናለን። ዜናዎቻችን ይቀጥላሉ። የክልል መንግስታት ወደ ጋራ አጀንዳ ከመምጣት ይልቅ ራሳቸውን የቻሉ ሀገሮች እየመሰሉ ነው ተባለ። የክልሎች አካሄድ ከፌዴራልና እርስ በርስ ያላቸው ግንኙነት ሊስተካከል ይገባልም ተብሏል። የመንግስት ግንኙነትን ተቋማዊ ለማድረግ በሚያስችል ሰነድ ላይ ውይይት ተካሂዷል። ባልደረባችን ዳዊት በጋሻው ተከታትሎታል። በኢትዮጵያ በክልል መንግስታት መካከል እንዲሁም በፌዴራልና በክልል መንግስታት መካከል ያለው ግንኙነት እየሻከረ መምጣቱ ይገለጻል። በቢሾፍቱ በተደረገው ውይይት ላይ የዚህ መነሻ ግንኙነታቸው ተቋማዊ አለመሆኑ ነው ተብሏል። በእርግጥ በህገ መንግስቱ ላይ የሁለቱም የጋራና የተናጠል ኃላፊነቶች ቢቀመጡም አሁን ያለውን ችግር ለመፍታት ግን ሳይችል መቅረቱን የተገለጸው በተናጠል የተሰጡ ነገሮች አሁን የጋራ ስራን የሚፈልጉ ሆነው ተገኝተዋል። ስለዚህ እስካሁን በነበረው የፌዴራል ስርዓት ጉዟችን የህጋዊ ማዕቀፍና የተቋም ባለመኖሩ ብዙ አይነት ችግሮች ተፈጥረዋል፣ ግጭቶች ተፈጥረዋል። አሁን ጊዜ ያው በክልሎች መካከል አለመግባባት የሚመስሉ ሁኔታዎች በስፋት እየተከሰቱ ናቸው። በክልልና በፌዴራል መንግስት መካከልም እንደዚሁ አለመግባባት የሚመስሉ ሁኔታዎች እየተከሰቱና ስርዓቱን አለመረጋጋት ወደ የሚመስል ነገር እያስከተሉ ስለሆነ ይሄንን ሁኔታ ለማስተካከል ለማረም የመንግስታት ግንኙነት አስፈላጊ ሆነው ተገኝተዋል። ክልሎች የፌዴራሉ አካል ሳይሆን ራሳቸውን የቻሉ አገሮች እየመሰሉ ነው፣ በመሃላቸው እንዲሁም ከፌዴራሉ ጋር ያላቸው ግንኙነት ጤናማ አይደለም የሚሉ ሀሳቦችም ቀርበዋል። የተሰጣቸውን ስልጣን ኤክሰርሳይዝ በማድረግ ረገድ ነው ነጻ የሆኑት። ከዛ ውጪ ነጻነት የሚባል ነገር የለም። ኦቶኖመስ ወይም ደግሞ ይሄ ሶቨርኒቲ የምንለው ሉዓላዊ ስልጣን ያላቸው የኢትዮጵያ ህዝቦች ናቸው። ብሔር ብሔረሰቦችና ህዝቦች የምንላቸው ወይም የኢትዮጵያ ህዝቦች ማለት ትችላለን። እነሱ ናቸው ሉዓላዊ ስልጣን ያላቸው። ከዚህ ሉዓላዊ ስልጣናቸው ቆርሰው የተወሰነውን ለክልል መንግስታት ሰጥተዋል፣ የተወሰነውን ለፌዴራል መንግስት ሰጥተዋል። ይህ ክፍተቱ የሚያሳየው ምንድነው? ተቀራርበው እስከዛሬ ሲወያዩ አልነበረም። ሲወያዩም አይተዋወቁም ነበር ማለት ነው። ብዙዎቹ በውሳኔ በተወሰኑ ሰዎች ውሳኔ መሰረት ያን ተቀብሎ የማስፈጸም እንጂ ሀሳባቸውን በነጻነት ሲገልጹ ስላልነበረ ተለያይተዋል ማለት ነው። 9 ክልል ሳይሆን 9 ሀገር የተለያዩ ሀገሮች ያለ እስኪመስል ድረስ ብዙ አይነት ነገሮች ሲገለጹ እናያለን። ፍጹም የሆነ ነጻነት ከማንም ተነጥሎ በሁሉ ነገር ራሳቸውን የቻሉ አድርጎ ማሰብ ተገቢ ነው ብዬ አላምንም። በመሆኑም የክልል መንግስታት የተሰጣቸውን ኃላፊነት በአግባቡ መወጣትና የፌዴራል መንግስት የሚያወጣቸውን ህጎች የማክበር ኃላፊነት እንዳለባቸውም ነው የተገለጸው። የፌዴራልን ስልጣን ክልሎች ማክበር አለባቸው፣ የክልሎችን ስልጣን ደግሞ ፌዴራል መንግስት ማክበር አለበት። ስለዚህ ይሄ የማይሆንበት እድል ከተፈጠረ ወደ ፌዴሬሽን ምክር ቤት ጉዳዩ ቀርቦ እንደ መጨረሻ መፍትሄ እልባት የሚያገኝበት ሁኔታ ነው ያለው። ይሄ ግን ሁልጊዜ የሚመከር አይደለም። የፌዴራል መንግስት ያው ስራውን የሚሰራው በሁሉም የኢትዮጵያ ክልሎች ነው። የፌዴራል መንግስት ህግን የማስከበር ኃላፊነት አለበት። ነገር ግን ክልሎች ደግሞ ራስን የማስተዳደር መብት እንዳላቸው ሁሉ በጋራ መንግስት ላይ ደግሞ የመሳተፍና የጋራ መንግስት የሚያወጣቸውን ህጎች ደግሞ የመቀበልና የመተርጎም ደግሞ ኃላፊነት አለበት። የክልል መንግስታትን የእርስ በርስ ግንኙነት እንዲሁም የክልልና የፌዴራል መንግስት ግንኙነትን ተቋማዊ ለማድረግ የሚያግዝ ሰነድ መዘጋጀቱ ተገልጿል። ሰነዱም ለውይይት ቀርቧል። በፌዴራልና በክልል ያለውን ግንኙነት የምናየው ነው፣ በክልልና በክልል መንግስታት የምናየው ነው። ስለዚህ በህገ መንግስቱ የተሰጣቸውን ስልጣን ተግባራዊ ለማድረግ በእኛ ሀገር ብቻ ሳይሆን በሌሎችም ባደጉ ሀገሮች የህግ ማዕቀፍ በማዘጋጀት በህግ አካተው የመንግስታት ግንኙነት ስርዓትን ይደነግጋሉ። ይሄም ችግሮቻቸውን ለመፍታት የሚረዳ ስርዓት ነው። የተዘጋጀው ሰነድ ሰኔ 28 ቀን 2011 ዓ.ም ለህዝብ ተወካዮች ምክር ቤት መቅረቡ ይታወሳል። በያዝነው ዓመትም ህጉ ሊጸድቅ እንደሚችል ተገልጿል። ህጉ ከጸደቀ በኋላም የክልል መንግስታት እርስ በርስ እንዲሁም ከፌዴራል መንግስት ጋር ያላቸው ግንኙነት ተቋማዊና በኃላፊነት ደረጃ የሚቀመጥ እንደሚሆን ነው የተገለጸው። በቀዳማዊት እመቤት ወይዘሮ ዝናሽ ታያቸው ከተገነቡ ትምህርት ቤቶች ውስጥ 4ቱ አገልግሎት መስጠት መጀመራቸውን የቀዳማዊት እመቤት ጽሕፈት ቤት አስታወቀ።
ግንባታቸው ተጠናቆ አገልግሎት መስጠት የጀመሩት ትምህርት ቤቶች ታዲያ በጎንደር የሚገኘው የሎዛ ብርሃን ሁለተኛ ደረጃ ትምህርት ቤት፣ በምስራቅ ሸዋ ሊበን ጭቋላ የሚገኘው ኢፈ ሊበን ብርሃን ሁለተኛ ደረጃ ትምህርት ቤት፣ በሰሜን ሸዋ ውጫሌ የሚገኘው የኢፈ ስላሴ ብርሃን ሁለተኛ ደረጃ ትምህርት ቤት እንደዚሁም በምዕራብ ጉጂ ሱሮ ባርጉዳ የሚገኘው የኢፈ ቱላ ሱሮ ብርሃን ሁለተኛ ትምህርት ቤቶች ናቸው። የቀዳማዊት እመቤት ጽሕፈት ቤት በመላ ሀገሪቱ 20 ሁለተኛ ደረጃ ትምህርት ቤቶች እያስገነባ እንደሆነም ይታወሳል። የቀዳማዊት እመቤት ጽሕፈት ቤት ለኢትዮጵያ ቴሌቪዥን በላከው መግለጫ ታዲያ ግንባታቸው በተጠናቀቁ ትምህርት ቤቶች አካባቢ የሚገኙ ነዋሪዎች ይህንን አጋጣሚ በመጠቀም ልጆቻቸውን በማስመዝገብ ተጠቃሚ እንዲሆኑ ጥሪያቸውን አስተላልፈዋል። እንቀጥላለን። በጠቅላይ ሚኒስትር አብይ አህመድ የተጻፈው መደመር መጽሐፍ ነገ ይመረቃል። መጽሐፉ የሚመረቀው በኢትዮጵያና በአሜሪካ በሚገኙ 20 ከተሞች ነው ተብሏል። መደመር መጽሐፍ በአማርኛ፣ ኦሮሞኛና በእንግሊዝኛ ቋንቋዎች የተጻፈ ሲሆን 1 ሚሊዮን ቅጂዎች ታትመዋል ተብሏል። መጽሐፉ 300 ብር ዋጋ የተቆረጠለት ሲሆን ከሽያጩ የሚገኘው ገቢም ለትምህርት ቤት ግንባታ ይውላል ተብሏል። በምረቃ ስነ ስርዓቱ ላይ በመጽሐፉ ይዘት ዙሪያ ማብራሪያና ትንተና ይሰጥበታል ተብሎም ይጠበቃል። ኢቲቪ 57 ዜናችን የውጭ ዘገባ ላይ ደርሷል። ፕሬዚዳንት ዶናልድ ትራምፕ ቱርክ በኩርድ ታጣቂዎች ላይ የከፈተችውን ጥቃት ወደ ጎን በማድረግ ለ5 ቀናት ተኩስ አቁም መስማማቷ